አረ በጉዴ አረ ጉዴ አረ ጉዴ አረ ጉዴ አረ ጉዴ ጉዴ ፈላ ወላሂ። ሃይሜ አንቺ ነሽ ይሄ ሁሉ በብሩኬ ጨካንሽ፣ እንደዚህ በብሩኬ ጨካንሽና እንለያየን ዛሬ የመጨረሻ ነው ብለሽ በልብሽ ነው ወይስ ምንድን ነው? ሃይሜ የሆነ ነገር ነው አንቺን ነክቶሻል በእውነት። አንቺማ አንቺ ድሮ አይደለም ወላሂ። በተራ ነገር በፈረንክ ነገር እንደዚህ በብሩኬ ጨካንሽ ሃይሚዬ። እኔ ወላሂ በጣም አዛዛኝ አዛዝኝ ወላሂ በጣም ያዛዘናል። እኔ ራሱ ሲሰማ እኔ የዛሬ መጨረሻ ነው በጠብ አንለይም በሰላም እንለያየን እንተለያየን ብሌ ነው የመጣውኝ ስትይ ሰምቼ ደነገጥኩኝ ራሴ ወላሂ። ሰውነቴ ሁሉ አንቀጠቀጠኝ ወላሂ ላዚም። እኔ ሚኖሽ ሃይሚዬ ወላሂ ብሩኬ እንደዚህ ጨከሽ የለ ብሩኬ ነታምንም ሃይሚዬ አንቺ እኔ እንጃ ወላሂ ግራ ገባኝ። አሁንስ ወላሂ ላዚም። አረ ሃይሜ ተይ ልብሽ እንደዚህ አይደለም ድሮ ወላሂ። አንቺ ምን ሆንሽ ነው? ምን ነክቶሽ ነው ሃይሚዬ? እንደዚህ የለመድሽ ሰው አብረሽ በላሽ ሰው እንደ ህፃን ልጅ የሸከምሽ ሰው ዛሬ እንደዚህ በተራ ነገር በቀልድ ነገር እንለያየን ያልሽ ነው ሃይሚዬ? አረ 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 ይሁን ግፍ ነው ይሄ ወላሂ ላዚም። እሱ ልትፈልግ እኔን ታገኛለች፣ እኔ እሷን ሲፈልግ ደግሞ አላገኝም ብለዋል። ዛሬም ብሩኬም ልደት በጥሩ ጊዜ ነሳፈልፋለን ብለ እንደዚህ ስለምናቲ እኔ እዚህ ሀገር አኖርም ብላ መልሱ መለሰችኝ ያለ ነው ብሩኬ። አረ ሃይሜ እንደዚህ አትጨክኒ። ለምንድን ነው ልብሽ እንደዚህ ጨከነ? ምን ሆንሽ ሃይሜ? ምን ነክቶሽ ነው? ምን ሆንሽ እንደዚህ ሃይሜ? በእውነት በብሩኬ ጨካንሽ። ብሩኬን አታመንም በልብሽ ነው። እንጃ ወላሂ። ኧረ ተይ ሃይሜ፣ ለጠላት በር አትከፍትኝ። ተይ ሃይሜ። ብዙ ሰው ያስደሰትሽ ነው በእውነት። እንደዚህ ሲሰማ ዛሬ ቪዲዮ ይሄ ሰው ሁሉ እንደዚህ ሲሰማ አንቺ የሚፈልጉን ብሩኬና አንቺ መለያየት የጠበቁ ደስተኛ ነው ዛሬ። እውነቴ ነው የምላችሁ ዛሬ ይጨፍራሉ እነሱ ይሄ ቪዲዮ ሲሰሙ በጣም እነሱ ደስተኛ በልቡ። እነሱ የሚፈልጉት ይሄ ነው። ተሰካክቷል እንደሞ በአንድ ተራ ነገር በጠብ ነገር በአንድ ፈረንክ አብራችሁ ቆያችሁ አብራችሁ ሁሉም ነገር አሳልፋችሁ ዛሬ በድንገት እንለያየን ብለሽ ዛሬ በቪዲዮ መጣሽ ሃይሜ። አረ ኖር ነው ወላሂ ኖር ነው። እኔ ደነገጥኩኝ በእውነት ሃይሚዬ። ተይ ግፍ ነው ወላሂ ላዚም። ተይ እንደ ብሩኬ አንቺም ታውቃለሽ ወላሂ እንደ ብሩኬ አታገኝም ሃይሚዬ። እንደ ህፃን ልጅ ሸክምሽ እንደ ህፃን ልጅ። አረ ተይ ሃይሜ። አላሁ አክበር። እንዴት ልብሽ እንደዚህ ጨከነ? አረ ድሮ ሰው ሲመክርሽ ትሰማለሽ፣ ሁሉም ነገር ትሰማለሽ፣ ኦዲየንስ የሚልሽ ትሰማለሽ። አሁን ግን ወላሂ ላዚም ቆይታለሽ። ቆየች እኮ አትሰማም። አሁን ሁሉም ነገር ትታለች። አሁን ወላሂ ለኦዲየንስ በፊት ክብር አላችሁ ሁላችሁም። አሁን ምንም ኦዲየንሱም አትከብሩም፣ አትምክሩም፣ አትሰሙም። አረ ባካችሁ ተው። ሰው አስተራቂ የለም፣ ተው የሚላቸው ሰው የለም። እኔ አሁን በእውነት አሁን ትትልቆች ሰዎች ነው እነሱ ማል የሚገቡ እንጂ በቃ ፍጹሜ ደክሟል። አሁን ደክሟል ፍጹሜ ራሱ በእውነት። ሃይሜ በቃ እጅ አይሰጥም ብላለች። እውነቱን ነው። እስካሁን አያችሁ ብሩኬ ሲደውል ስልክ አትነሳም። ራሱ ተናግሯል። ስልክ ደውልቼ እሷን አላገኝም፣ እሷ እንደፈለገች ጊዜ ታገኛለች እኔን፣ እሷን ደግሞ ማገኛት አችልም እኔ አለ ነው። እንዳያችሁ ነው እንደሰማችሁ ነው። አረ ጉዴ። እኔ እናንተ ስትለላዩ ሲማየት እኔ አልፈልግም፣ እውነት እኔ አልፈልግም። ይሄም ከአፍሽም አልጠብቅም ሃይሜ። ነኝ እንደዚህ ብላለሽ ብዬ እንደ በፊቱ ጠላት በጠላት በቃ በር ከፍታችሁ ማለት ነው። አሁን በቃችሁ። እኔ ደግሞ በቃ በጠላት እንደ በፊቱ ነው ነብር ሆንሽን እንጂ እንደዚህ ወደ ኋላ ትጎቶታለሽ ብዬ እኔ አላስብም። እንደዚህ ብላለሽ ብዬም አንድ ቀን ጠብቄ መላክም
ግን እንደ ድሮ ጠላት እናሸንፋለን ብለሽ ዛሬም በደስታ ነው የመጣሹ መሰለኝ። ግን አንቺ ሌላ ነው። በቅርብ ጊዜ ሌላ ምክንያት ይኖረኛል ያልሽ ነው። ሌላ ወንድ ነው የሚወጣ አንቺ ጋር እሱ ፍላግ እንደፈለግሽ። ግን እንደዚህ ሰው ሲለምን በይቅርታ በሁሉም አብራችሁ ተነጋግራችሁ ነው የምትፈቱ እንጂ ስልክ አነሳሽም ከሆነ ሲደውልሽም አትነስም ከሆነ እንዴት እሱ ጋር አትወሪም ከሆነ እንዴት ችግር ይፈታል? እንዴት ብላችሁ ነው? ለምንድነው ትንሽቲ ነገር ዛሬ ያለፈ ነገር አታስቡም? እንዴት ወደፊት ያለፋችሁ ነገር እንዴት ቆየ? በፊት እንዴት አለፋችሁ? ይሄን አታስቡም? ለምንድነው እቺ ነገር ዛሬ ያጠፋን ይታያል? የበፊቱ እንዴት አለፍነ እንዴት እዚህ ደርሰን ብላችሁ አታስቡም? አታስብም? ሀይሚዬ ምን ነው ሀይሚዬ አይንሽን ጨፈንሽ? በእውነት ተይ ሀይሚዬ ተይ ተይ ተይ። አስቢ ወላሂ አትሸኮል በነገር ወላሂ ተይ ተይ። ሸኮልሽ በጣም ወላሂ ላዝም። ምን ነው በፊት ዝግጁ ናችሁ እንዴ? መለያየት ዝግጁ ናችሁ ወይስ ምክንያት የፈለጋችሁ ነው ወይስ እንዴት? ወላሂ ግራ ገባኝ። ምክንያት የፈለጋችሁ ነው? ተፈልጋላችሁ? ዝግጁ ናችሁ?